ሰላም ናችሁ? የሴኔሉ ቤተሰቦች ሰሞኑን እንግዲህ የግራጁዌሽን ፕሮግራም ነበረብኝ እና ሴሬሞኒውን ማሳያችሁ ነው። ከዛ በመቀጠል የመጡን ስጦታዎች አብረን እንከፍታለን ማለት ነው። ፕሮግራሙን ላሳያችሁ። So congratulations to you, my friend, on this new journey that will never end. Oh, I know that you're stronger now, it's true. So please go out and celebrate all you do. Yeah, congratulations to you, my friend. Every lesson learned we will transcend. Oh, I know that you're brighter than the sun. Your greatest chapter has only just begun. So go and seize your brand new day. I will be there for all. በነገራችን ላይ ይሄን ቪዲዮ ስሰራ ጉንፋን ትንሽ አሞኛል እና ለዛ ነው ድምጼ እንደዚህ የሆነው እና የመጀመሪያ ስጦታዬ እንግዲህ ከፍቼዋለሁ፣ አስከፍተውኛል። ስለዚህ ላሳያችሁ፣ እዚሁ ላይ ላሳያችሁ። የመድኃኒዓለም ስላድኖ ነው። ከዚህ ያመጣልኝ ስጦታ ነው። ይሄ ስጦታ በጣም ነው የሚያምረው። ቴንኪው ስላየሁት ኦልሬዲ ማለት ነው። ነንቻላንቶኛል እዚህ ላይ እና ሁለተኛው ስጦታም ያው ያልታሸገም ሲመጣ ግን አንድ ፋሚሊ ይዞት የመጣ ነው። ቤተሰብ ያመጣው ነው። ሶለክስ ይሄኛው ስጦታ ሻርፕ ነው። ያው ይሄን ይመስላል። ይሄንንም አመሰግናለሁ። ያው ስላየሁት ማለት ነው። ያው ፕላስቲክ ስለሆነ እንደዚህ አይነት ፕላስቲክ ነው የመጣው። ሰው ይታያል፣ ያስታውቃል። ኔክስት የመጣልኝ ስጦታ ካላየሁት ይሄኛው ይታያል። ድመት አለ። የድመት ድምጽ ምናልባት ከገባው እሱን እንደዚህ የሚበጠብጣል። ይሄኛው ቦርሳ ነው። ከሁለት ሰዎች የመጣ ነው። ሜቢ ስማቸው እንዳልጠቅስ ነው እንጂ ፕራይቬሲ ምናምን አይ ዶንት ኖ። ሶ ቴንክ ዩ። አይ ቲንክ ማራዘሚያም አለው። አመሰግናለሁ። ስለዚህ ቀጣዩን ስጦታ ከፍታለሁ። እቺኛዋ ስጦታ ከቤተክርስቲያን ከማውቃቸው እህቶቼ የመጣ ስጦታ ነው እና ሌትስ ሲ ዋች ሰዓት ነው። አመሰግናለሁ። ታላላቅ እህቶቼ ናቸው። ቴንክ ዩ ብያለሁ። ሌላኛውን እስቲ ይሄን ቦርሳ
ቴንኪዩ ቴንኪዩ ቬሪ ማች። ይህም እንደዛው ማራዘም ያለው ይሄ ማንጠልጠሪያው ማንሳሰራ ያው አመሰግናለሁ በጣም ነጠላ አመሰግናለሁ። ይህ ቤተክርስቲያን ሲሄድ በጣም የሚያስፈልገኝ በጣም ኢምፖርታንት የሆነ ነገር ነው። ዳና ተርባን ይሄኛውም ነጠላ ነው። ያው ስማቸውንም አልጠቅሰው ምናልባት አይዶን ነው ላይክ ፈቃደኛ የማይሆኑ ከሆነ መነሳቱ ስማቸው ስለማላውቅ ከዛ ብዬ ነው ከከሌ ያላልኩት። ይሄኛውም ተመሳሳይ መልኩ ነጠላ ነው። እግዚአብሔር ያክብርልኝ። አመሰግናለሁ በጣም ይህ ነጠላ ነው። በጣም ከምወዳት እህቴ የመጣ ነጠላ ነው። እሷንም እንዲሁ ቤተክርስቲያን ውስጥ ነው የማውቃትና የረዥም ጊዜ ወዳጅነት ነው ያለን። ቴንኪ ሶ ማች። አሁን አንድ አራታቸው የቀሩት እነሱን ያለው ማለት ነው። እነሱን ያለው መጽሐፍ ነው ይሄኛው። አምስቱ የንስሐ መንገዶች እና ሌሎችም በቅዱስ ዮሐንስ አፈወርቅ የተጻፈ 9ኛ እትም ነው። ትርጉሙን ደግሞ ገብረ እግዚአብሔር ኪደ የጻፉት ነው። ይሄንን ይመስላል። ይህም ከአንድ ወንድሜ የተበረከተልኝ ነው። ቤተክርስቲያን የማውቀው ወንድሜ። አመሰግናለሁ። Here is another one. ይህም ስጦታ ከወንድሜ ነው። ቤተክርስቲያን ነው የማውቀው እሱ ነው። መዝሙረ ዳዊት የሰጠኝና እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ይህንን ስጦታ እናያለን። ከአንድ አባት ነው የመጣልኝ። አንድ አባት ናቸው ያመጡልኝ። ይሄም በተመሳሳይ መዝሙረ ዳዊት ነው። ይሄ በግዕዝና በአማርኛው ነው። ይሄኛው አማርኛ ነው። አማርኛ ነው ይሄኛው። አመሰግናለሁ። ይህም ከሁለት ሰዎች የተላከልኝ ስጦታ ነው። የመጨረሻው ስጦታ ይሄኛው። በደንብ ነው ጥፍር ተደርጎ የታሸገው ይሄኛው። ሶስቱ ድርሳናት ነው። ድርሳነ ሚካኤል፣ ድርሳነ ገብርኤል፣ ድርሳነ ሩፋኤል ያለበት ድርሳነ መጽሐፍ ነው እና ደግሞ ኤግዛይትድ ያደረገኝ ይሄ መጽሐፍ ነው። አልጠበቅኩትም ነበር። በጣም አመሰግናለሁ። በእውነት አመሰግናለሁ በጣም። ስለዚህ
ያው ደረጃ ባይሰጠውም የስጦታ ፈረስ ምን አይታይም ጥርሱ አይታየው ነው የሚባለው። ግን እነዚህ ስጦታዎች ግን ምንም መተኪያ የሌላቸው እነዚህ ስጦታዎች ላይ አንደኛ አድርጌያቸዋለሁኝ። ግን ስጦታውን ለሰጣችሁኝ በሙሉ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ይህን ይመስላል እንግዲህ ይህንን ቪዲዮ መጨረሻ ላይ ነው የማስገባው። ወረድ መሽቷል። ስለዚህ ድምፄን ወረድ አድርጌዋለሁኝ እና ቸኮሌት ነበር የተሰጠኝ የግራጁዌሽን ቀን የመጀመሪያው ይሄ ነው። ግን ያው ተበልቶ አልቋል እና ከበላሁት በኋላ ረሳሁት። ያሳዝናል። ኤኒዌይስ ቴንኪው ለማለት ያህል ነው። የነበረን ቆይታ ይመስላል። በሌላ ባዲስ ቪዲዮ እስከምንገናኝ ድረስ ቻው።